ወድሰኒ የሚል መዝሙር አለና ይሄንን መዝሙር ካልሽኝማ የሚለውን ቃል እየቀየሩ እየተመዘዙ ካላለችኝ አላመሰግንም አለ የሚል ነገር ሁሉ መልእክት ያደረጉ ለህዝብ የሚያደርሱ ብትዘምር መከራ ባትዘምርም መከራ እኔ የሚያሳዝነኝ ህዝቡ ነው። አንተ ትታማለህ ስለሷ በመዘመር ማለት ነው። በጣም እኮ ነው የሚያሳዝነው። ወጋቢ አዲስ ግን አልቀረልህም እኮ ከሳሽ ሊከስህ ከፈለገ እንደ በረዶ ብትነጻ እንደ መስታወት ብትጠራ የሆነ ነገር ያወጣል። አዎና ወድሰኒ ካልሽኝማ ለምን ይላል፣ አመስግነኝ ካልሽኝማ ለምን ይላል የሚል በጣም የወረደ ተራ የሆነ በእውነት ይሄ ጥሩ አይደለም። አላለችው አይዘምርም ማለት ነው። እንደዛ የሚል ትርጉም የሚሰጡ ሰዎች አሉ ማለት ነው። እንዲባል እኔ ይሄ መጽሐፍ አለ ውዳሴ ማርያም ቅዳሴ ማርያም አባ ሕርያቆስና ቅዱስ ኤፍሬም የደረሱት ይሄ መጽሐፍ ስለ ተዘመረው መዝሙር ምንነት የሚገልጥ መጽሐፍ ነው። በዚህ መጽሐፍ ገጽ 8 ላይ ሙሉ የመዝሙሩን ሐሳብ ታገኙታላችሁ። ኤፍሬም ሶሪያዊ ኤፍሬም ለብሃዊ የተባለ ይጠራ የነበረው አባት እመቤታችን እንዴት አድርጋ እንዳናገረችው ይገልጻልና ጸሎተ እግዝእትነ ማርያም ሁሉ ጊዜ ደግም እንደነበረ ያሳያል። ከዕለታት በአንድ ቀን ዕለቱ ሰኑይ ጊዜው ነግህ ነው። የነግ ተግባሩን አድርሶ በመካነ ግብሩ ተቀምጦ ሳለ እመቤታችን ትመጣለች። የብርሃን ምንጣፍ ይነጠፋል፣ የብርሃን ድባብ ይዘረጋል። ከዚያ ላይ ሆና ሰላም ለከ ኦ ፍቁረ ኤፍሬም ትለዋለች። እሱም ታጥቆ እጅ ነስቶ ይቆማል። ወድሰኒ ትለዋለች ይላል። ይሄ እንግዲህ የመዝሙሩ ሙሉ አካል ነው፣ መነሻው ነው ማለት ነው። ወድሰኒ ትለዋለች። እሱም ምን ብዬ ላመስግንሽ ይላታል። የልጄ የወልድ የአብ የመንፈስ ቅዱስ በረከት ይደርብ ስትለው ያን ጊዜ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ብሎ የሰኞን ውዳሴ ማርያም ይጀምራል ማለት ነውና ነገሮችን መጠምዘዝ ከፈለክ ትጠመዝዛቸዋለህ። ስለምንም ነገር ብታወራ ከሳሽ ቅድም እንዳልከው ማውራቱን አያቆምምና የመዝሙሩ ሙሉ ሐሳብ ይህ መጽሐፍ እንደሆነ የኤፍሬም ታሪክ እንደሆነ እንዲረዳ። ስለዚህ በደመና ስለመውረዳው ከዚህም በፊት የተዘመረ ነው። ነይ በደመና እያልን ስናመሰግናት ኖረናል፣ ነይልን እያልን ስንዘምር ኖረናል። ስለዚህ የተለየ ነገር በእኛ አፍ ሲነገር የተለየ ነገር አልመጣም። ይሄንን ህዝቡ ይፈልገናል። ሰይጣን ግድ የለ ደግሞም እኮ ምሽጉም ተነክቷል። እውነቴን ነው። አንተ ብዙ ጊዜ ስትናገርም እንደምሰማው የዲያብሎስ በቀል እንደሆነ ነው የምረዳው ይሄ ነገርና ምሽጉን ከነካህበት ያው ለመዋጋት ሲል የተለያዩ ነገሮችን ማድረጉ አይቀርምና ይሄንን ነው የሚገባኝ። ይሄንን ከግምት ውስጥ በማስገባት ምዕመናን እስካሁን የተናገርናቸውን እውነቶች ቁም ነገር እንዲሰጡትና አይ ደግሞ ከዚህም በኋላ እንዲህ ባለ ሁኔታ ባይጠብቁ ከዚህም በኋላ ሲወር አሰልቺ አሁን እኔ እግዚአብሔር በሚያውቀው ማንኛውንም ነገር በቀበል ነው ደስ የሚለኝ በሬን ዘግቼ ማለት ነው። ይሄ ሰጣ ገባ ምና አይጠቅምም። አሁን የሚጠቅመው ስራ ሰርቶ ማለፍ ነው የተሻለ ስራ። ለዘላቂው ግን ሲዲ እናዘጋጃለን ሁሌ ቤታቸው እንዲመለከቱት የግድ እሱ አይቀርም። ስሩ ብለውናል ራሳቸው ምዕመናን የሆነ ነገር በሉ የሆነ አሁን ይሄን ቴሌቪዥን ማያዩ ይሄም አጋጣሚ ያልገጠማቸው ሰዎች አሉ። መሰረት ያለውን ስራ እንሰራለን። ወደፊት እንዲህ አይነት ነገሮችም እንዳይረብሿቸው። አሁን ውዥንብር አለ እንዲህ ሊፈጠር ነው እንዲህ ሊሆን ነው እንዲህ በግድ ማለት ነው ገፍቶ ሊያወጣ ይፈልጋል ሰይጣን ዙሪያውን አሙቆ